አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቡና ጠጦ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ ላሳያችሁ የመጣሁት ምንድን ነው፣ ትናንት እንዴት በቀላሉ በ10 ብር በ20 ብር 1 ሰዓት ወይም 30 ደቂቃ በ10 ብር 1 ሰዓት ደግሞ በ20 ድርሃም ማውራት እንችላለን የሚለውን ሲስተም አሳያችኋለሁ። ዛሬ ደግሞ ማሳያችሁ እኛ እዚህ ትንሽ ብር ልከንላቸው ኢትዮጵያ ደግሞ ብዙ ዳታ የሚጠቀሙበት ወይም ደግሞ የኢትዮጵያ ካርድ የምንልክላቸው በሜሴጅ ከኢማራት ወደ ኢትዮጵያ ካርድ ወይም ዳታ እንዴት እንልክላቸዋለን የሚለውን ዳታ አይደለም የሚባለው ምንድነው ካርድ ማለት ነው። እንዴት እንልክላቸዋለን የሚለውን ሲስተም ነው ማሳያችሁ። ሁላችሁም ሰብስክራይብ ያደረጋችሁ አበረታቱኝ። ቢያንስ 1000 እንድታስገቡኝ እፈልጋለሁ። አካውንት አዲስ ስለሆነ ማለት ነው። ሜሴጅ ውስጥ ነው የምንገባው። ቀጥታ ሜሴጅ ውስጥ ነው የምንገባው። ሜሴጅ ውስጥ ከገባን በኋላ ምንድነው የምናደርገው? ወደ 1700 እንልካለን ማለት ነው። እዚህ ጋር ወደ 1700 እንጽፍና ስልክ ቁጥሩ ማለት ነው ሲስተሙን ለማግኘት 1700 ብለን ከጻፍን በኋላ እዚህ ታች ላይ ደግሞ እዚህ ባዶ ቦታ ላይ ሴንድ ብለን እንጽፍለታለን። ሴንድ በካፒታል ፊደል መሆን አለበት። ሴንድ በትንሽ እንትን እንዳትጽፉት። እዚህ ነው፣ እዚህ ጋር ማለት ነው። እዚህ ታች ላይ እዚህ ጋር ካፒታል መሆን አለበት። ሴንድ ብላችሁ ከዛ ትልኩታላችሁ። መልእክት እስከሚመልስልን ድረስ እንጠብቃለን ማለት ነው። እንደዚህ ዌልካም ቱ ኢንተርናሽናል ቶፕ አፕ ፕሊዝ ሪፕላይ ዊዝ ዘ ሞባይል ነምበር ዩ ወንት ቱ ቶፕ አፕ ዊዝ ዘ ካንትሪ ኮድ ኤግዛምፕል ብሎ መላክ የምትፈልጉትን ሀገር ኮዱን ሳትረሱ ሳንጽፍ 09 ብለን ሳይሆን ኢትዮጵያ 25 ፕላስ 25 1 ወይም ደግሞ ሲደመርም ሳናደርግ 002519 ብለን መጀመር እንችላለን ማለት ነው። ወደ ኢትዮጵያ ስለምንልክ የኢትዮጵያ ኮድ 002519። አሁን እኔ ዝም ብዬ ለመሞከር ያህል ነው። በመጀመሪያ ስልክ ሲይዝ ወይም ሲም ካርድ ሲይዝ ወደ ነበረኝ ሲም ካርድ እስኪ ልሞክረው ማለት ነው። በዛ ቁጥር ልሞክረው 002523849868 ይሄንን ቁጥር በህይወቴ ለመጀመሪያ ጊዜ ያስኩት ሲም ካርድ ነውና አሁን ይኑር አይኑር አላቅም። ምን ዝማን ከጠፋብኝ ማለት ነው። እናንተ የእናንተን ቁጥር እዚህ ጋር እንደዚህ ትሞልታላችሁ እስከሚመልስልን ድረስ እንጠብቃለን ማለት ነው። እዛ ድረስ እናንተ ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ ላይክ ከዛ ሪፕላይ 0 ፎር ዳታ ኢትዮ ቴሌኮም ሪቻርጅ ይለናል። ይሄው ወደ ታች እንደዚህ መደዳውን ያመጣልናል። በዚህ በኩል ኤኢዲ የሚለው የኢማራት ብር ነው። ኢቲፒ የሚለው ደግሞ የኢትዮጵያ ብር ማለት ነው። ስለዚህ 50 ብር ካርድ መላክ ከፈለግን አንድ ቁጥር እንመርጣለን። 100 መላክ ከፈለግን እንደዚሁ እያለ ይቀጥላል ማለት ነው። ወይኔ አምላክ ይሄን ያህል ምንድነው? ይሄ ግን አልገባኝም። ቆይ ይሄ 1.764 ማለት ስንት ብር ነው? ይሄ ቆይ 2 ብር ያልሞላ ነው። ምንም አልገባ 1000 ሂሳቡ አልገባኝም። ግን ዙሮ በኢትዮጵያ ሄዶ ሲመነዘር 50 ብር ነው። የ50 ብር ካርድ ከዛ የ100 ብር የ200 የ300 ብር እያለ ይቀጥላል ማለት ነው ይሄ ነገር። ስለዚህ እስኪ የ50 ብሩን እንሞክረውኛ። ቁጥር 1 ላይ ያለውን 50 ብር አንድ እንጫንና ሴንድ እንለዋለን። እናንተ የ100 ብር መላክ ከፈለጋችሁ የ200ም የ300ም እንደዚሁ አድርጋችሁ መላክ ትችላላችሁ ማለት ነው። ይሄው ዩ አር ሴንዲንግ ኢትዮጵያ ቴሌኮም ኢትዮጵያ 50 ብር ማለት ነው። በዚህ ቁጥር ለኢትዮጵያ ካርድ ልከሻል ነው የሚለኝ። ይሄንን ይመስላል። እናንተ ሞክሩት መላክ የምትፈልጉ። ምክንያቱም
አሁን ለምሳሌ እነ ኢትዮጵያ በቀላሉ ከዚህ ብንልክላቸው ለታናናሽ ወንድም እህቶቻችን ለተማሪዎች ምናምን ሞር ከዚህ ይጠቅማቸዋል። አለኩል ያህል መጠቀም የምትፈልጉ በዚህ አይነት መልኩ መጠቀም ትችላላችሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ። ድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ማሰላማ